ንጉሳውያንስ ማንቸስተር ዩናይትድ ብራይተንን የግዴታ ማሸነፍ አለበት ማለት ነው። ከነዛ ከብዙ ምክንያቶች ደግሞ ሶስቱን ብቻ ጠቅሰን እንነጋገራለን። የመጀመሪያው ምክንያት የሚሆነውና ወሳኙ ምክንያት ደግሞ ማንቸስተር ዩናይትድ ኮንፊደንሱን ቢውልድ እንዲያደርግ ለሌሎች ግጥሚያዎችም በራስ መተማመን እንዲኖራቸው የማንቸስተር ዩናይትድ ቡድን አባላት በራስ መተማመናቸው በደንብ እንዲጨምርና ከፍ ያለ ደረጃ እንዲደርስ ይህንን ጨዋታ የግዴታ ማሸነፍ ያስፈልጋል። ምክንያቱም ሁለት ጨዋታዎችን በተከታታይ አሸንፏል። ሶስተኛ፣ አራተኛ እያለ በሚመጣ ቁጥር የማንቸስተር ዩናይትድ ቡድን ተጫዋቾች ኮንፊደንሳቸው በጣም ከፍ እያለ ይሄዳል ማለት ነው። የሁለተኛው ምክንያት ደግሞ ኮንሲስታንሲ ወይም ደግሞ ወጥነት እንዲያዳብሩ ማንቸስተር ዩናይትድ ወጥነት እንዲኖረው እና የተሻለ ደረጃ ለመድረስ የግዴታ ይህንን ጨዋታ ማሸነፍ ያስፈልጋል ማለት ነው። ሶስተኛውና ወሳኙ ነገር ደግሞ በኦልድ ትራፎርድ ማንቸስተር ዩናይትድ መሸነፍን እንዲሁም ምንም አይነት ነጥብ እንደማይጥል ማሳየት ያስፈልጋል ማለት ነው። ስለዚህ እንደገና ኦልድ ትራፎርድን ፎርትረስ ለማድረግ የማንቸስተር ዩናይትድ ቤት መተን ማንቸስተር ዩናይትድን ለማሸነፍ በጣም ነው የምንቸገረው የሚለውን ነገር በሀሳባቸው ይዘው እንዲመጡ ለሌሎችም ደግሞ ትልቅ መልእክትን ለማስተላለፍ ለሌሎች ቡድኖች ማለት ነው ትልቅ መልእክትን ለማስተላለፍ ማንቸስተር ዩናይትድ ይህንን ጨዋታ ማሸነፍ እና ማሸነፍ የግዴታው። ዩናይትዳውያንስ እነዚህን ሶስት ነጥብ ትስማሙበታላችሁ? ሀሳብ አስተያየቶቻችሁን ኮመንት ላይ እያሰፈራችሁልኝ ይህንን ቪዲዮ ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ ማድረጋችሁ እንዳይረሳ።